አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በህይወታችሁ ውስጥ ይህን ማድረግ አልችልም፣ እኔ ለማንነቴ ቦታ የለኝም ወይም ደግሞ ሰዎች ምን ይሉኛል በሚሉ ሀሳቡ ተጠልፋችሁ ታውቃላችሁ? ብዙዎቻችን እንግዲህ በራስ መተማመን ማለት እኔ ከሰው በላይ ነኝ ብሎ በትዕቢት መወጠር ይመስለናል። ነገር ግን እውነተኛ በራስ መተማመን በትዕቢትና በኩራት መሀል ያለ ቀጭን መስመር ነው ማለት ነው። እውነተኛ በራስ መተማመን አላህ ሱብሃነሁ ወተዓላ የሰጠንን ልዩ ችሎታና መቃቀም አውቀን ራሳችንን አክብረንና በፈጠራችን ደግሞ ተማምነን ወይም ደግሞ ተወክል አድርገን ህይወታችንን በበጎ መንገድ መምራት መቻል ነው ማለት ነው። በዚህ ቪዲዮ ውስጥ እንግዲህ በሚቀጥሉት 30 ቀናት ወይም በአንድ ወር ውስጥ በራስ መተማመናችሁን ወደ ላቀ ደረጃ የምታሳድጉባቸውን 10 ወሳኝ እና ተግባራዊ መንገዶች እናያለን ማለት ነው። እነዚህ መንገዶች ከእስልምናችን አስተምሮት በፍጹም የሚጣጣሙና የማይጣረሱ በዕለት ተዕለት ህይወታችሁ ላይ ደግሞ ተጨባጭ ለውጥ የሚያመጡ ናቸው ማለት ነው። እስከመጨረሻው ድረስ አብራችሁን ቆዩ። እንግዲህ 10 ወሳኝ መንገዶች የምንላቸው የመጀመሪያው እንግዲህ ተወኩል ነው። ተወኩል ስንል በአላህ መመካት ነው። ተወኩል ወይም ደግሞ በአላህ መመካት እዚህ ላይ መስራት ነው ማለት ነው። በራስ መተማመን ስንል እንግዲህ ሁሉንም ነገር በራሳችን አቅም ብቻ እናደርገዋለን ማለት አይደለም። ሁሉም ነገር በራሳችን አቅም እናደርገው እውነተኛና ኃያል አላህ መሆኑን በማመን ነው ማለት ነው። እዚህ ላይ እንግዲህ አላህ ሱብሃነሁ ወተዓላ በቁርአኑ ላይ እንዲህ ይላል ማለት ነው። አላህን የሚጠጋ ሰው እርሱ በቂው ነው ይላል። ይህ እንግዲህ አጠላቅ ቁጥር 3 ላይ ነው። እዚህ ላይ ለአንድ ወር የሚሆን ተግባር እንግዲህ በየቀኑ ጠዋት ስትነሱ ስራችሁን ለአላህ አስረክቡ ወይም ደግሞ ተወኩል ባላህ ተወከለላህ ማለት ነው። እኔ ደካማ በሆነም የፈጠረኝ አምላክ ግን ከሁሉ በላይ ብርቱ ነው የሚለውን አስተሳሰብ ስታዳብሩ የሰዎች ፍርሃት ከውስጣችሁ ይወገዳል ማለት ነው። ሁለተኛ መንገድ ደግሞ የራስን ንግግር ወይም ሰልፍ ቶክ መቀየር ነው። እዚህ ላይ ከሰው በላይ ራሳችንን በየቀኑ የምናናግረው እኛው ራሳችን ነን። ከራሳችን ጋር እናወራለን፣ ከራሳችን ጋር እንወያያለን ማለት ነው። በውስጣችሁ የምትናገሩት ንግግር ምንድን ነው? አልችልም፣ ደካማ ነኝ፣ እኔ አይሳካልኝም ነው የምትሉት? እስልምና ሁሌም በጎ ማሰብን ወይም ሁስነል ዞን ያበረታታል ማለት ነው። ስለዚህ ስለ ራሳችሁና ስለ ቀጣይ ህይወታችሁ መልካም ነገርን አስቡ ማለት ነው። እዚህ ላይ ለአንድ ወር የሚሆነው ተግባር ምንድነው? እንግዲህ ራሳችሁን ስትወቅሱ ወይም ስታንኳስሱ በሚያዝባችሁ ጊዜ ንግግራችሁን በፍጥነት ማስቆም ነው። በምትኩ ደግሞ ባላህ እገዛ እችለዋለሁ፣ እማራለሁ በማለት በበጎ ቃላት መተካትን መልመድ ነው። ሶስተኛ መንገድ ራስን ከሌሎች ጋር ማወዳደር ማቆም ነው። እዚህ ላይ በአሁኑ የሶሻል ሚዲያ ዘመን ራሳችንን ከሌሎች ጋር ማወዳደር እጅግ ቀላል ሆኗል። ነገር ግን የሌሎችን ምርጥ ገጽታ ወይም ደግሞ ሃይላይት ሪልስ ከእኛ የውስጥ ፈተና ጋር ማወዳደር በራስ መተማመናችንን ይገለዋል። ይህ ሰዎች ህይወት በጥሩ ካሜራ ፊት ስናየው የተሻለ መስሎ ሊታየን ይችላል። ከኛ ጋር ምናወዳደር ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በዱንያ ነገር ከእናንተ በታች ወዳሉት ተመልከቱ፣ ከበላያችሁ ወዳሉት አትመልከቱ። ይህ ባላህ የተሰጣችሁን ጸጋ እንዲያተነቁ ያደርጋችኋል ማለት ነው። ይህ እንግዲህ ሙስሊም ሐዲስ እንግዲህ ለአንድ ወር ወይም ለ30 ቀናት የሚቆየው ተግባር ምንድነው ለማመድ ያለብን? በዚህ ወር ውስጥ የሶሻል ሚዲያ አጠቃቀማችንን መቀነስ ነው። ራሳችሁን የምታወዳድሩበትና ከእናንተ ማንነታችሁ ጋር ብቻ መሆን አለበት ማለት ነው። አራተኛ መንገድ በየቀኑ ትናንሽ ስኬቶችን ማስመዝገብ ነው። ትልቅ ግብ ላይ ለመድረስ መሞከርና ሳይሳካ ሲቀር ደግሞ ተስፋ መቁረጥ በራስ መተማመንን ያደቃል። ይህ እንግዲህ መፍትሄው ግቦችን አሳንሶ ወይም ከፋፍሎ መፈጸም ወይም መተግበር ነው ማለት ነው። የዚህ ማብራሪያ እንግዲህ በእስልምና ውስጥ ትናንሽ የሆኑ ነገር ግን ቋሚ የሆኑ መልካም ስራዎች ትልቅ ቦታ አላቸው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ከስራዎች ሁሉ ወደ አላህ ተወዳጁ ጥቂትም ቢሆን ዘውታሪው ወይም ደግሞ የማይቋረጠው ነው ብለዋል። እዚህ ላይ ለአንድ ወር የሚቆየው ወይም ደግሞ ለአንድ ወር ተግባራዊ የምታደርጉት ልምምድ በየቀኑ ጠዋት 3 ቀላልና ሊተገበሩ የሚችሉ ግቦችን መጻፍ ነው። ለምሳሌ ያክል ዛሬ ሱብሂን በሰዓቱ መስገድ ካለባችሁ በሰዓቱ ሰግዳለሁ፣ 10 ገጽ ቁርአን አነባለሁ ወይም ደግሞ ሌላ መጽሐፍ አነባለሁ፣ 30 ደቂቃ ስፖርት እሰራለሁ። እነዚህን ስትፈጽሙ እንግዲህ የአእምሮአችሁ የስኬት ሆርሞን እየተነቃቃ ይሄዳል ማለት ነው። አምስተኛ መንገድ የሰውነት ቋንቋን ወይም ቦዲ ላንጉዌጅ ማስተካከል ነው። የቆማችሁበትና የተቀመጣችሁበት መንገድ በውስጣችሁ ባለው ስሜት ላይ ቀጥተኛ ተጽዕኖ አለው።
አንገትን ሰብሮ ትከሻን አጣጥፎ መሄድ የድክመት ስሜቶች ይፈጥራሉ ማለት ነው። እንግዲህ አንድ ሰው ኮንፊደንሱ ቢውልድ የሚሆነው ካረማመዱ ካካሄዱ እና ከተለያየ አክሽን ይገለጻል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ሲራመዱ ደረታቸውን ቀና አድርገው ፈጣንና ጠንካራ በሆነ እርምጃ ነበር ማለት ነው። ይህ ኩራትን ሳይሆን እንግዲህ ጥንካሬና ቁርጠኝነትን የእናንተን ኮንፊደንስ ያሳያል ማለት ነው። እንግዲህ ለአንድ ወር የሚቆየው ተግባር ምንድነው? የምትለማመዱት የራስ መተማመናችሁን ለማምጣት ስትቆሙ ሆነ ስትራመዱ ትከሻችሁን ዘርግታችሁ እይታችሁን ቀና አድርጋችሁ ሰዎች ጋር ስትነጋገሩ ደግሞ አይን ላይን እየተያያችሁ ወይም አይ ኮንታክት ኖሯችሁ ይህንን ለአንድ ወር ስታደርጉት በራስ መተማመናችሁ በአካላዊ ለውጡ ልክ ያደርጋል ማለት ነው። በስድስተኛ ደረጃ እውቀትና ክህሎትን ማዳበር ነው። የማናውቀውን ነገር ስንጋፈጥ መፍራታችንና በራስ መተማመን ማጣታችን ተፈጥሯዊ ነው። በራስ መተማመን የሚመጣው ደግሞ ከብቃት ወይም ደግሞ ኮምፒተንስ ከመሆን ነው ማለት ነው። ኮንፊደንስ እንደዛ ነው። እዚህ ላይ ግልጽ ለማድረግ ያክል ኢስላም እውቀትን መፈለግን ግዴታ ያደርጋል ማለት ነው። እውቀት ያለውና የሌለው እኩል አይደሉም። እውቀት በጨመረ ቁጥር ጥርጣሬና ፍርሃት ከላያችን ላይ ይወገዳል ማለት ነው። እዚህ ላይ ለአንድ ወር የሚቆየው ቻሌንጅ ምንድነው? እንግዲህ ለአንድ ወር የሚሆነው ተግባራችን ምንድነው? በዚህ አንድ ወር ውስጥ እናሳድገው የሚገባው ነገር አንድ ክህሎትን መምረጥ ነው። ለምሳሌ የንግግር ጥበብን ለመማር፣ የሆነ ሙያ ለመማር፣ አዲስ ቋንቋ ለመማር፣ የሙያ እውቀት ለመማር በየቀኑ 30 ደቂቃ በዚያ ዙሪያ መማር ጥሩ ነው ማለት ነው። ፍጹም ለመሆን መሞከር ግን በራስ መተማመንን እጅግ በጣም ከሚጎዳው ነገር አንዱ ነው ማለት ነው። ሁላችንም እንሰሰታለን እንወድቃለንም ማለት ነው። ሰባተኛ መንገድ ስህተትና ውድቀትን እንደ ትምህርት መውሰድ ነው። ፍጹም ለመሆን መሞከር በራስ መተማመንን ከሚገድል ነገር አንዱ ነው ማለት ነው። ወይም ደግሞ ፍጹም ለመሆን መሞከር በራስ መተማመንን ያጠፋል። ሁላችንም እንሰሳታለን እንወድቃለንም። እዚህ ላይ ግልጽ ለማድረግ ያክል በእስልምና አስተምሮት ተውበት ወይም ደግሞ ወደ አላህ መመለስ አለ። ይህ ማለት ስህተትን አምኖ መታረም እንጂ በተስፋ መቁረጥ ውስጥ መኖር የለብንም ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሁላቸውም ተሳሳቾች የኔ ኡመቶች ይሳሳታሉ ብለዋል። ከሚሳሳቱም ሰዎች መካከል ደግሞ በጎዎቹ ወይም ደግሞ ተመላሾቹ ወይም ተውበት አድራጊዎቹ ናቸው ብለዋል ማለት ነው። ለአንድ ወር የሚሆነው ተግባር እዚህ ላይ እንግዲህ ስህተት ሲፈጠር ወይም ስህተት ስንፈጥር ራሳችንን ከመቅጣት ወይም ደግሞ ከመውቀስ ይልቅ ራሳችሁን መጠየቅ ነው። ውድቀትን እንደ መጨረሻ ሳይሆን እንደ መሸጋገሪያ ድልድይ ማየት ተገቢ ይሆናል ማለት ነው። ስምንተኛ መንገድ ራስን በበጎ ሰዎች መክበብ። እኛ ማለት አብረናቸው የምንውላቸው የአምስት የቅርብ ሰዎቻችን አማካይ ውጤቶች ነው። ይህ ሲባል እንግዲህ በየቀኑ የሚነቅፉንን ድክመታችንን ብቻ የሚነግሩን ሰዎች ካሉ በራስ መተማመናችን ይወድማል ማለት ነው። እንግዲህ አንዳንድ ሰዎች አሉ ጓደኛ ብለን የያዝናቸው፣ ነገር ግን እነዚህ ሰዎች የእኛን ስኬት የማይወዱ እኛን በኔጌቲቭ ወይም ደግሞ ባሉታዊ ነገር ብቻ መተረብ ምን ማለት ብቻ የሚወዱ ናቸው ማለት ነው። ከነዚህ ሰዎች መራቅ ተገቢ ይሆናል ማለት ነው። እዚህ ላይ እንግዲህ ግልጽ ለማድረግ ያክል እስልምናችን ጋር የተያዘው ነገር እዚህ ጋር ምንድነው? ረሱላችን ሰለላሁ ዐለይሂ ወሰለም የመልካምና የመጥፎ ጓደኛን ምሳሌ በሽቶና በብረት ቀጥቃጭ መስለዋቸዋል ማለት ነው። መልካም ጓደኛ ሁሌም ያበረታሃል፣ ያጠነክርሃል፣ ጥንካሬህን ያሳይሃል፣ እንደዛም ደግሞ ከጎንህ ነው ማለት ነው። እንግዲህ ለአንድ ወር የሚቆየው ቻሌንጅ ምንድን ነው? በዚህ ወር ውስጥ የሚያዳክሟቸውን ሰዎች መለየትና ከነዚህ ሰዎች መራቅ ነው ማለት ነው። በተለይ የሚያዳክሙንን ሰዎች ግንኙነት መቀነስ፣ በምትኩ ደግሞ በሀሳብ የሚያሳድጉንን ስኬታማ ስንሆን ደግሞ የሚደግፉንን የእኛን ማግኘት የእኛን ሀብታም መሆን የሚፈልጉ የሚወዱ ሰዎች ጋር እነዚህን ሰዎች መቅረብና ወደኛ ማምጣት ተግባር ይሆናል ማለት ነው። መልካም ሰዎችን መፈለግና መቃረብ ይሆናል ማለት ነው። ሌላው 9ኛው መንገድ በሰዎች ግምገማ ወይም ደግሞ አፕሮቫል ላይ አለመመስረት። የሰው ልጅን ሙሉ በሙሉ ማስደሰት የማይቻል ግብ ነው። በራስ መተማመን የሚጠፋው ደግሞ የእኛን ዋጋ ወይም ደግሞ ቫልዩ በሰዎች አስተያየት ላይ ስንመሰርት ነው ማለት ነው። እንግዲህ
የእኛን ዋጋ ሰዎች ሲያሞግሱን በዛ ላይ ተመስርተን ለራሳችን የምንሰጠው ዋጋ ይሆናል ማለት ነው። እዚህ ላይ ግልጽ ለማድረግ ያክል አንድ ያላህ ባሪያ ዋጋውን የሚፈልገው ወይም ደግሞ ምንዳውን የሚፈልገው ከአላህ ሱብሃነሁ ወተዓላ ዘንድ ብቻ ነው ማለት ነው። ሰዎች ቢወዱንም ባይወዱንም ለአላህ ስንል ግን የምናደርገውን በጎ ስራ በጽናት እንሰራለን ማለት ነው። እንግዲህ ለአንድ ወር የሚሆነው ተግባር እዚህ ላይ ስናይ ሰዎች ምን ይሉኛል የሚለው ሀሳብ ሲመጣባችሁ አላህ በዚህ ስራዬ ይወደኛል በሚለው ሀሳብ መተካት ይጠበቅብናል ማለት ነው። ለአላህ ብላችሁ የምታደርጉት ነገር ሁሉ ጥንካሬን ይሰጣችኋል። እንግዲህ አንድን ስራ ስንሰራው ለአላህ ሊላህ ብለን ስንሰራው ያ ጥንካሬን ይሰጠናል፣ በራስ መተማመናችንን ከፍ ያደርግልናል ማለት ነው። ምክንያቱም እኛ ግንኙነታችን አላህ ሱብሃነሁ ወተዓላ ጋር ብቻ ነው። እንግዲህ አንድን ተግባር ተግብረን ሰርተን ምስጋናን ከሰው ልጅ ሳይሆን ከሰው ስንጠብቅ ያ ሰው ሊያመግሰንም ላያሞግሰንም ሊሰጠንም የሆነ ሪዋርድ ሊያረግልንም ላያረግም ይችላል። ያኔ ሲያረገን ደስ ይለን፣ ሲተወን ደግሞ ሌላ ችግር ውስጥ እንገባለን ማለት ነው። ግን አላህ ጋር ብቻ ቀጥታ ካገናኘ ነው አላህ ሱብሃነሁ ወተዓላ ደግሞ ያግዘናል ማለት ነው። 10ኛ መንገድ ምንድነው? አካላዊ ጤንነትና ንጽህናን መጠበቅ ነው። እንግዲህ ይሄ 10ኛው ነው። የመጨረሻው ምንድነው? በአካላዊ ጤንነትና ንጽህናን መጠበቅ ነው። የአእምሮ ጤንነታችንና በራስ መተማመናችን ከአካላችን ጋር ቀጥተኛ ግንኙነት አለው። በቂ እንቅልፍ ማጣት፣ መጥፎ አመጋገብና የአካል ብቃት እንቅስቃሴ አለማድረግ ለጭንቀት የሚዳርገን ነገር ነው ማለት ነው። እዚህ ላይ ግልጽ ለማድረግ ያክል እስልምና ለንጽህና የሰጠው ትኩረት ቀላል አይደለም። እስልምና ለንጽህና እና ለጤና ትልቅ ቦታ ይሰጣል ማለት ነው። ንጽህና ከእምነት ክፍል ነው ማለት ነው። እንዲሁም ጠንካራ አማኝ ለአላህ ከደካማ አማኝ ይበልጥ ተወዳጅ እንደሆነ ተነግሯል ማለት ነው። ስለዚህ ንጽህና ፕሮቶኮል፣ እንደገና ደግሞ በጣም ሴፍቲ የሚባለው ነገር የአካባቢ ንጽህና ሊሆን ይችላል፣ የግል ንጽህናችን ሊሆን ይችላል። ይሄ በሰልፍ ኮንፊደንስ ቢውልዲንግ ታይም ወሳኙ ፓርት ነው ማለት ነው። ስለዚህ እያንዳንድን ነገር በሁሉም ነገር ፕሮቶኮል ሆነን የተሻለ ኢንተራክሽን ወይም የተሻለ ሰልፍ ኮንፊደንስ መገንባት እንችላለን ማለት ነው። እንግዲህ ላይ ለአንድ ወር የሚቆየው ተግባር ምንድን ነው? በዚህ አንድ ወር ውስጥ ንጽህና ያማረ ልብስ መልበስ፣ ሽቶ መጠቀም እና ይህ እንግዲህ ለምንድን ነው? ንጽህና በራስ መተማመንን ስለሚጨምር ማለት ነው። በሳምንት 3 ቀናት ቀለል ያሉ እንቅስቃሴዎችን ማድረግ። እንግዲህ በሳምንት 3 ቀን ጧት ሊሆን ይችላል፣ ከሰዓት ሊሆን ይችላል። እነዚህን እንቅስቃሴዎች ማድረግ፣ አካል ብቃት እንቅስቃሴዎችን መፈጸም ማድረግ ይሆናል ማለት ነው። እንግዲህ እነዚህ 10 መንገዶች በአንድ ወር ውስጥ በራስ መተማመናችሁን ወደ ሌላ ደረጃ ለማሸጋገር የሚረዱ ተግባራዊ መንገዶች ናቸው። ዋናው ቁልፍ መጀመር ላይ ነውና ሁላችሁም መጀመር አለባችሁ ማለት ነው። ሁሉንም በአንድ ጊዜ መተግበር ሊከብዳችሁ ይችላል ማለት ነው። ነገር ግን ከነዚህ ከ10ሩ መርጣችሁ 2ቱን ወይም 3ቱን ዛሬውኑ መጀመር አለባችሁ ማለት ነው። የተከበራችሁ ተመልካቾቼ እና በተወሰኑትን መርጣችሁ ዛሬውኑ መጀመር ትችላላችሁ ማለት ነው። እነዚህም መጀመራችሁን አትዘንጉ። እውነተኛ በራስ መተማመን ማለት ግን ፍጹም መሆን ማለት አይደለም። ሀሳቡ ምንድን ነው? እውነተኛ በራስ መተማመን ማለት ፍጹም መሆን ማለት አይደለም። በራስ መተማመን ማለት አላህ የሰጠንን ማንነት ተቀብለን ድክመታችንን ደግሞ ለማረም እየጣርን ጥንካሬያችንን ለበጎ ነገር መዋል ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እንግዲህ ላይክ፣ እንዲሁም ለወዳጅ ዘመዶቻችሁ ደግሞ ለማድረስ ሼር እያደረጋችሁ ቻናሉን ደግሞ አዲስ ቻናል ነውና ይህንን ሰብስክራይብ ብታደርጉት ቻናሉን ማሳደግ ስለሆነ ሰብስክራይብ እንድታደርጉ ከወዲሁ ጠይቃችኋለሁ ማለት ነው። ሰብስክራይብ ማድረጋችሁን አትዘንጉ፣ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ አላህ ሁላችንንም በሰላም አላህ ሁላችንንም ይጠብቀን እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁና የተወደዳችሁ ተመልካቾቼ ይህን ቪዲዮ በመመልከት በራስ መተማመናችሁን እንዲሁም በላያችሁ ላይ በጣም በኃይለኛው ተጫጭኗችሁ ያለ ጭንቀት ካለ እሱን ለማስወገድ ይረዳችኋል ብዬ ከተለያዩ ጽሁፎች ከተለያዩ ዌብሳይቶች ያገኘኋቸውን 10 ያህል ምክሮችን ወይም ደግሞ ሀሳቦችን ወይም በ30 ቀን ውስጥ የራሳችሁን በራስ መተማመን ያሳድጋሉ ያልኳችሁን ሀሳቦች ይዤ ቀርብ ያለው ማለት ነው። ስለዚህ ቻናሉ አዲስ ስለሆነ ሰብስክራይብ አድርጉና ቪዲዮውን ጀምሩት። መልካም ቆይታ ይሆንላችሁ። ሰላም ጤና ይስጥልኝ። ይህ ሰይድ ኑሩ ወይም ደግሞ ይህ የስኬት መንገድ የተባለው የዩቲዩብ ቻናላችን ሲሆን በርካታ ቁም ነገሮችን ለእናንተ ያቀርባል ማለት ነው። ህይወታችሁን የሚቀይሩ ጉዳዮች እንዲሁም ከእስልምና ጋራ የማይጋጩ ሀሳቦችን ለእናንተ እየመራረጥን እናመጣለን። ሀሳቡን ከወደዳችሁት ቤቱን ሰብስክራይብ አድርጋችሁ ቪዲዮውን ጀምሩ።